ሳይኮሎጂ ምን ይላል መሰላችሁ? እነዚህን 5 ነገሮችን ያሟሉ ሰዎች ካጋጠሟችሁ እውነተኛ ንጹህ ሰው አግኝታችኋል። ነገር ግን እንደዚህ አይነት ሰዎች ከምታስቡት በላይ በጣም ጥቂት ናቸው። አንደኛ፣ ሁልጊዜም ቢሆን ብቻቸውን መሆን ያዘወትራሉ። ይሄ የሆነው ሰዎችን ስለሚጠሉ ሳይሆን ብዙዎች ፈጽሞ ሊያገኙት ያልቻሉትን ትልቅ ሚስጥር ስላወቁ ነው። ይሄውም እውነተኛ ሰላም በብቸኝነት ውስጥ የበለጠ ረጭ ያለ ለስላሳና እውነተኛ መሆኑን ነው። ማንም በማያቸው ጊዜ እንኳን በማንነታቸው ሙሉ ለሙሉ ስለሚተማመኑ የሰዎችን ስብስብ አይፈልጉም። ሁለተኛ፣ ስለ ሁሉም ነገር አብዝተው ያስባሉ። ስለ ህይወት፣ ስለ ሰዎች፣ ስለ ሰሯቸው ስህተቶች፣ ስለ ልብ ስብራት አይምሯቸው ነገሮችን ከመተንተን አንድ ቀን አያርፍም። ሁሉንም ነገር ሌሎች ከሚያስተውሉት በላይ በጥልቀት ይሰማቸዋል። ሌሎች ወዲያውኑ የሚረሷቸውን ትዝታዎች እነሱ ባይምሯቸው ደግሞ ያጫውቷቸዋል። ሶስተኛ፣ ሰዎችን እንደተከፈተ መጽሐፍ ያነቧቸዋል። በአንድ እይታ ወይ ደግሞ በአንድ አረፍተ ነገር ብቻ የእናንተን እውነተኛ ፍላጎት፣ ሀሳብ ቀድሞ ይረዳሉ። ገና ንግግራችሁን ሳትጨርሱ የባህሪ መለዋወጥን፣ የድምጽ ቃና መቀየርና የተደበቁ ነገሮችን የማንበብ ልዩ ተሰጥኦ አላቸው። አራተኛ፣ ሰዎችን በቀላሉ አያምኑም። ይሄ የሆነው ልበ ደንዳና ስለሆኑ አይደለም፣ በጣም ብዙ የሰዎችን ጭንብል ስላዩ ነው። ወደ ውሸት የተቀየሩ ተስፋዎችንም ስላስተዋሉ ነው። አምስተኛ፣ ከምታስቡት በላይ ብዙ መከራና ህመም አሳልፈዋል። ነገር ግን በህይወት መራራ ከመሆን ይልቅ የበለጠ ደግና አዛኝ መሆንን መርጠዋል። በቀልን ከመፈለግ ይልቅ ዝምታን መርጠዋል። ይሄ ባህሪ የእናንተም ከሆነ እናንተ በጣም የተለያችሁ ሰዎች ናቸው።